ነገር ስለሆነ በዚህ አጋጣሚ አንድ ሌላ ጥያቄ ልጠይቅሽ። ገንዘብ ሴፍ ታደርጊያለሽ? ረዱ ልጀምር ነው አላረግም። ግን ቋሚ የሆነ ገንዘብ አይ ቲንክ ቋሚ የሆነ ገንዘብ ማግኘት ብትጀምሪ ገንዘብ ሙሉ በሙሉ ታጠፊያለሽ ወይስ ሴፍ ማድረግ ትጀምሪያለሽ? ለምንድን ነው ሴፍ የምታደርጊው? ያው ለልጆቼ ምናምን ይልከይሳስ አይ ዶንት ኖ አላውቅም። ግን የሆነ ነገር ሊፈጠር ምናምን እያለን ስለምናስብ ሰዎች ያው ቋሚ ገንዘብ የማገኝ ከሆነ እንዳለ አላውቅም። እንዴ እሺ አራት ቆጭኝ ታይ። እሺ መልካም። አሁን ይህንን ሀሳብ ያነሳሁልሽ ለምንድን ነው መሰለሽ? አንቺ ብቻ ሳትሆኚ ሌሎችም ማግባት አንፈልግም የሚሉ ሰዎች ወጣት የሆኑ እህት ወንድሞቻችንን ብንጠይቃቸው ገንዘብ ላይ አዎ ሴቭ እናደርጋለን ነው መልሳቸው። ለምንድን ነው ሴቭ የምታደርጉት? አንቺ ያነሳሽውን አይነትና ሌሎችም በጣም ብዙ የሆኑ ሪዝኖች ይነሳሉ። በቃ ነገ ድንገት ብታመምስ፣ ድንገት የሆነ ነገር ቢፈጠር ሳለ የሆነ ንብረት ማፍራት እፈልጋለሁ፣ እንደ ቤተሰቦች የሆነ ነገር ቢሆኑስ ምናምን፣ ቢታመሙብኝስ፣ ቢወድቁብኝስ። አይ ነገን ለመኖራችን ግን ማለት ነው ዋስትና የለንም። አይደንቅም? ነገን ለመኖራችን ዋስትና ሳይኖረን ገንዘብ ለመቆጠብ ግን በጣም ብዙ እንጠጠራለን። የፍቅር ህይወትም ረዱ ሴቭ መደረግ ያለበት ነው። ማለት ገንዘቡ ዛሬ ላይ ስለሚያስፈልግሽ አይደለም የምትቆጥቢው። ዛሬ ላይ አልፈለግሽም፣ ነገን አስበሽ ነው የምትቆጥቢው። በዚህ አጋጣሚ የትኛውም እምነት ተከታይ ብትሆኑ እህቶች ወንድሞቼ ፕሊስ አድምጡኝ እሺ። ገንዘብን ሴቭ የምታደርጉት ዛሬ ላይ ዛሬ ስለሚያስፈልጋችሁ አይደለም፣ ዛሬ ስለማያስፈልጋችሁ። ዛሬ አያስፈልጋችሁም፣ ነገ ላይ ግን የሚፈጠረው ነገር አይታወቅም። ከሰው በታች ላለመሆን አይደል፣ ላለመራብ፣ ላለመጠማት፣ ላለመቸገር፣ ላለመውደቅ ነገን ገና ሳታውቁት ትኑሩ አትኑሩ፣ ክርስቶስን ቤን ይጨምራላችሁ አይጨምራላችሁ ሳታውቁ ግን ነጋችሁ ያማረ እንዲሆን ግን ትቆጥቡለታል፣ ለነገ ተብሎ ማለት ነው። የትዳር ህይወትም ረዱ ገና ካሁኑ መቆጠብ አለበት። የፍቅር ህይወት ገና ካሁን ጀምሮ ካልተቆጠበ ነገ ትዳር ሊሆን አይችልም። ብዙ ጊዜ እንደው አይተሽ ተመልክተሽ ታውቂያለሽ? ከተጋቡ ገና ወር ሳይሞላቸው፣ ከተጋቡ ገና 6 ወር ሳይሞላቸው፣ ዓመት ሳይሞላቸው ተፋቶ የሚባል ነገር በየቦታው ይወራል። ብዙ ሰው ለሰው ታይታ ድል ባለ ሰርግ ለመጋባት ይሯሯጥና ሳይግባባ ሳይተዋወቅ ያንን የፍቅር ህይወት መቆጠብ ያለበትን የፍቅር ህይወት ሴቭ ሳያደርገው እየሮጠ ወደ ትዳር ይገባና የከበረውን ትዳር እንዲቀል ያደርጉታል። በወጣትነት ታይም ላይ አሁን አንቺ ባለሽበት ታይም ሌሎች ወንድሞችም ሌሎች ሴቶችም ባሉበት ታይም ላይ ገና ካሁኑ የፍቅር ህይወትን ሴቭ ሊያደርጉት ይገባል። የፍቅር ህይወትን ግን ሴቭ ማድረግ ይገባል ማለት ግን አየለን፣ ከበደን፣ ታምራትን፣ በየነን ሁሉንም እንዲን ምናምን እያሉ መውረድ ግን አይደለም። በተመሳሳይ የፍቅር ህይወትን ሴቭ ማድረግ ማለት ብርጣሉንም፣ ትርንጎንም፣ አየለችንም እያንዳንዱን ሴቭ እያደረጉ እንዴት ነሽ ዛሬ ናፍቅ ምናምን እያሉ መውረድ አይደለም። ይሄ በጣም ፍጹም ከክርስትና የራቀ ነገር ነው። ትዳር መሰረታዊ ነገር ነው። ሰው ሳላገባ መኖር እፈልጋለሁ ማለት የለበትም። እሺ ረዱ ያንን ሀሳብሽን ብቻ ታርሚውና ከዛ ከቀጣይ ጊዜ ጀምሮ አንቺ ከራስሽ ጋር ትነጋገሪበታለሽ አይደል? ከዛ ከቅዱስ ሚካኤል ጋር ታወሪበታለሽ፣ ጸሎት እያደረግሽ ከክርስቶስ ጋር ትነጋገሪበታለሽ። የአንድ ክርስቲያን መንገዱ ሁለት ነው። አንደኛው መንገድ የምንኩስና ህይወት ነው። ብዙ ሰዎች የምንኩስና ህይወት የብቸኝነት ህይወት ይመስላቸዋል። አይደለም። በነገራችን ላይ የብቸኝነት ህይወት የጨለመ ህይወት ነው። ረዱ የጨለመ ህይወት። ብዙ ጊዜ ያላገቡ ሰዎች ኢቨን ቢዝነስ እንኳን ቢኖራቸው ቢዝነሳቸው ያን ያክል ስኬታማ ይሆን እንደው መንፈሳዊ ነገሩን ትታችሁት ነው ብላችሁ መንፈሳዊ ነገሩን ትታችሁት ይሄ መንፈሳዊ የሆነ ውጤቱን ረስታችሁት እንደው ዓለማዊ ነገር እንኳን ብናስብ ትዳር የሌላቸው ቢዝነስ ያላቸው ሰዎች ያን ያክል ስኬታማ ሊሆኑ ይችላሉ። የብቸኝነት ህይወት በጣም ከባድ የሆነ የጨለመ ህይወት ነው። ከዛ ድቅድቅ ከሆነ የብቸኝነት ህይወት ከዛ የጨለመ ህይወት ሰዎች የሚወጡት በሁለት መንገድ ነው። አንደኛው በምንኩስና ነው። የምንኩስና ህይወት የጨለመ ህይወት አይደለም። ሰዎች ራሳቸውን ለክርስቶስ ጃንደረባ አድርገው የራሳቸውን የክርስቶስ ሙሽራ አድርገው ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ታግሰው
በንጽህና በቅድስና የሚኖሩበት ህይወት ነው።